ሰላም ጤና ይስጥልን ውድ የኢትዮ ቁም ነገር ቻናል ተከታታዮች፣ በዛሬው ዘገባችን ከሰሞኑ የዓለም መገናኛ ብዙሃንን ትኩረት የሳበውንና በዩናይትድ ኪንግደም ፖለቲከኞች መካከል ከፍተኛ ውዝግብ ያስነሳውን የኢትዮጵያዊ ስደተኛ ጉዳይ ላይ ትኩረቱን ያደረገ ዝርዝር ዘገባ ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን። ባለፈው ዓመት ማብቂያ ገደማ ወሲባዊ ትንኮሳ ፈጽሟል በሚል የተያዘው ኢትዮጵያዊ ስደተኛ በስህተት ከእስር ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኗል። ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ ወሲባዊ ትንኮሳ ፈጽሟል በሚል መያዙን ተከትሎ የጸረ ስደተኞች የተቃውሞ ሰልፎች ተካሂደዋል። በግለሰቡ ላይ የ1 ዓመት እስር ከተፈረደ በኋላ ጉዳዩ ረግቦ የቆየ ቢሆንም ባለፈው አርብ በስህተት መለቀቁ ከተሰማ በኋላ ውዝግቡ ተመልሶ ተቀስቅሷል። የዩናይትድ ኪንግደም ዋነኛ ተቃዋሚ ፓርቲዎች የገዢው ሌበር ፓርቲን አስተዳደር ደካማነት ለማሳየት የሀዱሽን ከእስር ቤት መውጣት እንደ ማሳያ እየተጠቀሙበት ነው። ጠቅላይ ሚኒስትር ስታርመርን ጨምሮ ከፍተኛ ባለስልጣናት በእስረኛው መለቀቅ ቁጣቸውን በመግለጽ ገለልተኛ ምርመራ ማድረግን ጨምሮ በእስር ቤት የአሰራር ሂደት ላይ ለውጥ እንዲደረግ አዝዘዋል። በቀጣዩ ምርጫ የጠቅላይ ሚኒስትር ኬር ስታርመር ተፎካካሪ ይሆናሉ የሚባሉት የወግ አጥባቂው ፓርቲ መሪዋ ኬር ባዴኖች እና የሪፎርም ዩኬ ፓርቲ መሪ የሆኑት ናይጄል ፋራጅ ከሀዱሽ መለቀቅ ጋር አያይዘው መንግስትን ደካማ በማለት ክፉኛ ተችተዋል። ይህ በእንዲህ እንዳለ የዩናይትድ ኪንግደም ፖሊስ ከእስር ቤት በስህተት የተለቀቀውን ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ እጁን እንዲሰጥ ጥሪ አቅርቧል። ባለፈው አርብ ከለንደን ሰሜን ምስራቅ ከምትገኘው ኤሌክሲስ እስር ቤት የወጣው ኢትዮጵያዊ ስደተኛ በወሲባዊ ትንኮሳ ተከሶ መስከረም ላይ የ1 ዓመት እስር ተፈርዶበት ነበር። ሀዱሽ በእስር ቤት ጥቂት ሳምንታት ከቆየ በኋላ እንዴት በስህተት ሊለቀቅ እንደቻለ መነጋገሪያ ሆኗል። ፖሊስም ስደተኛውን በመፈለግ ቀናት የተቆጠሩ ሲሆን አሁን ደግሞ እጁን እንዲሰጥ ጥሪ አስተላልፏል። ከእስር ቤት ከወጣ በኋላ ወደ ምስራቅ ለንደን ማቅናቱን ፖሊስ የገለጸ ቢሆንም የት እንዳለ ግን ማወቅ አልቻለም። የፖሊስ አዛዥ የሆኑት ጄምስ ኮንዌይ ቅዳሜ ዕለት እንዳስታወቁት ፖሊስ ስደተኛው እንዴት ሊሰወር እንደቻለ ለማወቅ ሁሉንም መንገዶች እየመረመረ ሲሆን ሀዱሽ ባመለጠበት ጊዜ ገንዘብ ማግኘት መቻሉንና ከነዋሪዎች ድጋፍ ማግኘቱን ደርሰንበታል ብለዋል። ሀዱሽ ላይ በተደረገ ክትትል አርብ እኩለ ቀን ላይ ከእስር ቤት ከወጣ በኋላ በተለያዩ የለንደን ባቡር መስመሮች ላይ ተሳፍሮ በርካታ ጉዞ ካደረገ በኋላ ምስራቅ ለንደን ውስጥ በምትገኘው ስትራትፎርድ ከባቡር መውረዱ ታውቋል። በህገወጥ መንገድ በጀልባ ተሳፍሮ ወደ ዩናይትድ ኪንግደም ከገባ ከሳምንት በኋላ በአንዲት የ14 ዓመት ታዳጊና ሌላ ሴት ላይ ወሲባዊ ትንኮሳ ፈጽሟል ተብሎ ክስ የቀረበበት ሀዱሽ በሀገሪቱ ውስጥ ቁጣን ቀስቅሶ ነበር። በዚህ ምክንያት ነዋሪዎች ሀዱሽና ሌሎች ስደተኞች በመንግስት እንዲያርፉበት ወደ ተደረገ ሆቴል በመሄድ ተደጋጋሚ የተቃውሞ ሰልፍ ከማድረጋቸውም በተጨማሪ ከፖሊስ ጋር ተጋጭተው በርካቶች ለእስር ተዳርገዋል። ሀዱሽ ፈጸመ የተባለውን ትንኮሳ መሰረት አድርገው ለስደተኞች አሉታዊ አመለካከት ያላቸው ሰዎች ያደረጉት ግፊት ጉዳዩ በሀገሪቱ ከፍተኛ መሪዎችና ፖለቲከኞች ዘንድ ትኩረትን አግኝቶ የውዝግብ ምክንያት ሆኖ ሰንብቶ ነበር። አሁን ደግሞ ስደተኛው ከእስር ቤት ተለቋል መባሉ ውዝግቡን አስነስቶ ተቃዋሚ ፖለቲከኞች በገዢው ሌበር ፓርቲ ላይ ትችትን እየሰነዘሩ ነው። ካለፈው አርብ ከሰዓት በኋላ አንስቶ ሀዱሽ ገብረስላሴን እያፈላለገ ያለው ፖሊስ ግለሰቡ በቀጥታ እጁን እንዲሰጥ ጠይቋል። የፖሊስ ኃላፊው ኮይን ለተፈላጊው ሀዱሽ በቀጥታ ባስተላለፉት መልእክት ያለበትን ለፖሊስ እንዲያሳውቅ አሳስበዋል። ለኢሚግሬሽን ሰራተኞች ወደ ኢትዮጵያ መመለስ እንደሚፈልግ ቀደም ሲል አሳውቀሃል። የተሻለው መንገድ በቀጥታ ከፖሊስ ጋር መገናኘት ወይም ወደ ፖሊስ በመሄድ እጅ መስጠት ነው በማለት ፖሊስ የት እንዳለ ለማወቅ እያፈላለገው መሆኑን ገልጸዋል። ፖሊስ ቅዳሜ ዕለት ባሰራጨው በደህንነት ካሜራ የተቀረጸ ቪዲዮ
ሐዱሽ ከእስር ቤት የተሰጠውን ልብስ እንደለበሰ በሰሜን ለንደን በሚገኝ ቤተ መጻሕፍት ውስጥ አርብ አመሻሽ ላይ መታየቱን ያሳያል። ተጨማሪ የፖሊስ መኮንኖች ሐዱሽ ታይቶባቸዋል ወደ ተባሉ አካባቢዎች ተሰማርተው እየፈለጉ መሆናቸውን የከተማው ፖሊስ አስታውቋል። የዩናይትድ ኪንግደም ምክትል ጠቅላይ ሚኒስቴር እና የፍትህ ሚኒስቴር የሆኑት ዴቪድ ላሜይ ሐዱሽ እንዴት ከእስር ቤት ሊለቀቅ እንደቻለ የሚመረምር ገለልተኛ አጣሪን የሚመሩ እጩዎች እንዲመረጡ ትዕዛዝ አስተላልፈዋል። በተጨማሪም ሐዱሽ የተለቀቀበት አይነት ስህተትን ለመከላከል እስረኞች ከመለቀቃቸው በፊት ባለው ምሽት ላይ ተጨማሪ ማጣራት እንዲደረግ የሚያዝ አዲስ አሰራር ከሰኞ ጀምሮ ተግባራዊ እንዲሆን ታዟል። የዩናይትድ ኪንግደም የፍትህ ሚኒስቴር ዴቪድ ላሜይ ፍርደኛው ከነበረበት እስር ቤት በወጣበት ሁኔታ በእጅጉ ማዘናቸውን ገልጸዋል። ላሜይ በኤክስ ገጻቸው ላይ እንዳሰፈሩት ግለሰቡ በአስቸኳይ እንዲያዝ ከፖሊስ ጋር እየሰራን ሲሆን በተጨማሪ በጉዳዩ ላይ አስቸኳይ ምርመራ እንዲደረግ አዝዣለሁ ብለዋል። ሐዱሽ በእኛ ጎዳናዎች ላይ መቆየት የለበትም፣ ለፈጸመው ወንጀል ከሀገር መባረር አለበት ሲሉም ሚኒስቴሩ ቁጣቸውን ገልጸዋል። አካባቢውን ወክለው የፓርላማ አባል የሆኑት ሜሪ ጎልድማን እንዴት ግለሰቡ በስህተት ሊለቀቅ እንደቻለ ይፋዊ ፈጣን ምርመራ እንዲደረግ ጥሪ አቀርባለሁ። ይህ የወከልኩት ሕዝብ ደህንነት ለአደጋ የሚዳርግ በመሆኑ ፍጹም ተቀባይነት የሌለው ነው ያሉት የፓርላማ አባሏ ከእስር ቤት አገልግሎት መልስ እፈልጋለሁ ብለዋል። የወግ አጥባቂው ፓርቲ መሪዋ ኬም ባዶኒች በሌበር ፓርቲ ስር ያለው የሀገሪቱ አጠቃላይ ስርዓት እየፈረሰ ነው በማለት የእስረኛውን ማምለጥ የተቀናቃኛቸውን ገዢው ፓርቲ ለመውቀስ ተጠቅመውበታል። የሪፎርም ዩኬ ፓርቲ መሪ የሆኑት ናጂብ ፋራጅ በበኩላቸው ሐዱሽ አሁን በኤሌክሴስ ከተማ ጎዳናዎች ላይ እየተንቀሳቀሰ ነው፣ ብሪታንያ ችግር ላይ ናት ሲሉ ገዢውን ፓርቲ ወርፈዋል። በወሲባዊ ትንኮሳ የተከሰሰው የኢትዮጵያዊ ሐዱሽ ጉዳይ ተከታታይ የተቃውሞ ሰልፎችን የቀሰቀሰ ሲሆን አሁን ከእስር ቤት በስህተት መለቀቁ ደግሞ ፖለቲከኞች በቀጣይ ለሚካሄደው ምርጫ ገዢው ሌበር ፓርቲን ለማጥቃት እየተጠቀሙበት ነው። ሐዱሽ ገብረስላሴ ከእስር ቤት በወጣበት ጊዜ የእስር ቤቱን ሙሉ ልብስ ለብሶ በፌስታል ዕቃዎቹን ይዞ እንደነበር ፖሊስ አስታውቋል። ሐዱሽ ባለፈው መስከረም ወር አጋማሽ ላይ የ1 ዓመት እስር በተፈረደበት ጊዜ ጉዳዩን የተመለከቱት ዳኛ ግለሰቡ በልጆችና በሴቶች ላይ ወሲባዊ ጥቃት ሊፈጽም ይችላል በማለት ከእስር ከወጣ በኋላ ቁጥጥር እንዲደረግበት አዝዘው ነበር። ሐዱሽ የ1 ዓመት እስር ተፈርዶበት 1 ወር ከታሰረ በኋላ እንዴት በስህተት ሊለቀቅ እንደቻለ እስካሁን ግልጽ አይደለም። ነገር ግን የእስር ቤቱ ምንጮች ለቢቢሲ እንደተናገሩት ሐዱሽ በእስር ቤቱ ሰራተኛ እየተረዳ ከወጣ በኋላ ወደ ባቡር ጣቢያ ተወስዷል። አንድ የእስር ቤቱ መኮንን ከስደተኛው መለቀቅ ጋር በተያያዘ ከስራ የታገደ ሲሆን አንድ ከፍተኛ የእስር ቤቱ ኃላፊ ግን ስህተቱ የተፈጠረው እስር ቤቱ ባሉት ጥቂት መኮንኖች እየሰራ በመሆኑ በስራ ጫና ምክንያት የተፈጠረ ሊሆን ይችላል ብለዋል። ለተፈጠረው ስህተት አንድ የእስር ቤቱ መኮንን ብቻ ሊጠየቅ አይገባም፣ ፍትሐዊም አይሆንም በማለት መኮንኑ ያለውን ችግር አመላክተዋል። ሐዱሽ ከእስር ቤት ከወጣ በኋላ ስህተት መፈጠሩ ታውቆ የእስር ቤቱ አስተዳደር ለኤክሴስ ፖሊስ ካሳወቀ በኋላ መልሶ ለመያዝ ፍለጋው የተጀመረው አርብ ከእኩለ ቀን በኋላ 7 ሰዓት ላይ ነበር። ስደተኛው ኢትዮጵያዊ ከእስር ቤት ከተለቀቀ በኋላ በባቡር ተሳፍሮ የሄደ ሲሆን የተለያዩ የባቡር መስመሮችን በማቆራረጥ ወደ በርካታ የለንደን አካባቢዎች ተጉዟል። የዩናይትድ ኪንግደም ጠቅላይ ሚኒስቴር ሰር ኬር ስታርመር የእስረኛውን ከእስር ቤት መውጣት ከሰሙ በኋላ የተፈጠረውን ስህተት ፍጹም ተቀባይነት የሌለው በማለት ሐዱሽ ተይዞ በፈጸመው ወንጀል ምክንያት ከሀገሪቱ መባረር አለበት ሲሉ ተናግረዋል። የቀድሞው የእስር ቤት ተቆጣጣሪ የሆኑት ጆን ፓድሞር የተፈጠረው ስህተት ካለፈው ሰፊ ችግር አንጻር መታየት እንዳለበትና አንድ በዝቅተኛ ደረጃ ላይ የሚገኝ መኮንን ተጠያቂ የሚያደርግ እንደማይሆን ተስፋቸውን ገልጸዋል። ጨምረውም የእስር ቤቶች አስተዳደር ስርዓታችን ተበላሽቷል፣ ይህ የእስር ቤት አስተዳደር ስርዓታችን ሲበላሽ የሚከሰት ነው በማለት ለቢቢሲ ሬዲዮ 4 ተናግረዋል። አርብ ዕለት ምክትል ጠቅላይ ሚኒስትር ዴቪድ ላሜይ ከእስረኛው መለቀቅ ጋር በተያያዘ በእጅጉ መቆጣታቸውን ገልጸዋል። ሐዱሽ በታዳጊና በአዋቂ ሴት ላይ አስቀያሚ ወሲባዊ ጥቃት ወንጀል ፈጽሟል።
በእነዚህ ምክንያቶች የተነሳ ጉዳዩ በጣም አሳሳቢ ነው ብለዋል ላሜ። የእስር ቤቶች አገልግሎት ቃል አቀባይ እንዳሉት ፍርደኛው በስህተት ከተለቀቀ በኋላ በአስቸኳይ በቁጥጥር ስር ውሎ ወደ እስር ቤት እንዲመለስ ከፖሊስ ጋር እየሰሩ ነው። ህብረተሰቡን መጠበቅ ተቀዳሚ የምንሰጠው ጉዳይ በመሆኑ እስረኛው እንዴት ከእስር ቤት ሊያመልጥ እንደቻለ ለማወቅ ምርመራ ጀምረናል። ሀዱሽ ፈጽሞታል በተባለው ወሲባዊ ትንኮሳ ምክንያት ባለፈው ዓመት መጨረሻ ላይ በቁጥጥር ስር ሲውል በትንሽዬ ጀልባ ወደ ዩናይትድ ኪንግደም ከገባ በኋላ ካረፈበት ዘቤል ሆቴል ውጭ የተቃውሞ ሰልፎች ተካሂደዋል። ሀዱሽ ሰኔ መጨረሻ ገደማ አንዲት ታዳጊን ለመሳም ሞክሮና በርካታ ወሲባዊ ንግግሮችን መናገሩን ባለፈው መስከረም ወር ለተሰየመው ፍርድ ቤት ተገልጾ ነበር። በተከታዩ ቀን ደግሞ ታዳጊዋን በድጋሚ አግኝቶ ወሲባዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሯል። በተጨማሪም የሥራ ማመልከቻ በመጻፍ ሥራ እንዲያገኝ ልትረዳው በነበረች ሴት ላይ ወሲባዊ ትንኮሳ መፈጸሙን የሚገልጽ ክስ ለፍርድ ቤት ቀርቧል። ኢትዮጵያ ውስጥ የስፖርት መምህር እንደነበረ የተነገረው ሀዱሽ ለፍርድ ቤት በአውሮፓውያኑ ታህሳስ 1986 በመናገሩ ዕድሜው 38 መሆኑ ተገልጾ ቢሆንም የፍርድ ቤቱ ሰነዶች ግን 41 ዓመቱ መሆኑን ያመለክታሉ። በቀረቡበት 5 ክሶች ጥፋተኛ የተባለው ሀዱሽ በመስከረም ወር አጋማሽ ላይ የ1 ዓመት እስርና ወሲባዊ ጥቃት እንዳይፈጽም ለመከላከል ለ5 ዓመታት ማንኛውንም ሴት እንዳይቀርብ እግድ ተጥሎበታል። በተጨማሪም ለ10 ዓመታት በወሲባዊ ጥቃት ፈጻሚዎች መዝገብ ላይ ሰፍሮ በየጊዜው እንዲፈርም ትዕዛዝ ተላልፎበታል። የእስር ቤት ምንጮች እንዳሉት ሀዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ሊላክ ነበር። ፍርድ ቤት በቀረበበት ጊዜ ከዩናይትድ ኪንግደም እንዲባረር ጽኑ ፍላጎት እንዳለው ሲናገር ተሰምቶ የነበረ ሲሆን ወደ የትኛው ሀገር እንዲባረር ግን እስካሁን ግልጽ አይደለም። የኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ ጉዳይ ከፍተኛ ትኩረት ስቦ የፖለቲከኞች መወዛገቢያ ሆነ እንጂ በዩናይትድ ኪንግደም ውስጥ የእስረኞች በስህተት መለቀቅ አዲስ ነገር አይደለም። ከአገሪቱ የእስር ቤቶችና የታሳሪዎች አስተዳደር አገልግሎት የወጣ መረጃ እንደሚያመለክተው ከአውሮፓውያኑ ሚያዝያ 2024 እስከ መጋቢት 2025 ድረስ ባለው ጊዜ ውስጥ 262 እስረኞች ከእንግሊዝና ከዌልስ እስር ቤቶች በስህተት ተለቀዋል። ይህ አሃዝ ቀደም ካሉት ጊዜ በ115 ከፍ ያለ እንደሆነ ተነግሯል። አድማጮች፣ ከሰሞኑ የዓለም መገናኛ ብዙሃንን ትኩረት የሳበውንና በዩናይትድ ኪንግደም ፖለቲከኞች መካከል ከፍተኛ ውዝግብ ያስነሳውን ኢትዮጵያዊ ስደተኛ ጉዳይ ላይ ያዘጋጀነው ዘገባ ይህን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን።